ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በእኔ ሁሉ ሰላም እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ ሰሞኑን ጠፍቻለሁ። ያው የጠፋሁበት ምክንያት ደግሞ ዩቲዩባችን አንዳንድ ችግር ገጥሞት እሱ ሳስተካክል ነበረ። ለማንኛውም እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ እንግዲህ አዲስ ገቢዎች እንደተለመደው ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ዛሬ በአዲስ ቪዲዮ መጥተናል። ሰሞኑንም ጠፍቻለሁ። ምንም አስተያየት እየሰጠሁኝ አይደለም። እና እንግዲህ ያው አብርሽና ሩታ ያው ይፋ አድርገው ነበር መለያየታቸውን። አሁን ላይ ደግሞ እንግዲህ እሱም ታልፈልግሽ አልፈልግም እኔም አንተን አልፈልግም ተባብለው እንግዲህ በሽማግሌ መሀል ወይንም በሜሪ መሀላቸው ሆና ለማስማማት ብትሞክርም አንስማማም ብለው ተለያይተው ነበር። መለያየታቸውንም ይፋ አድርገውልን ነበረ አይተናል። ግን ትናንትና ግን ሩታ እንደተናገረችው ከሆነ ምንም የፍቺ ወረቀቱን እየፈረመልኝ አይደለም፣ ስንጋባ ደግሞ ተፈራርመን የተጋባ ነው፣ አብረን ስንኖር ተፈራርመን ነበር አብረን ይኖር ነው እያለች ነበረ። እና ከአሁን ቀደም ግን ምንም ፊርማ እንደሌላቸው ወይም ሜሪ ደግሞ እስኪ አንጣ እውነት ትክክለኛ ሚስት ተሆነች ፊርማህን አንጣ ፖሊስ ይዤ የመጣሁ ባለ ሰዓት ማለት ነው፣ በድራማው ሰዓት እና እስኪ ሚስት ተሆነች ፊርማ የእንትንን እውነተኛውን የጋብቻ ወረቀት አንጣና አሳየኝ ስትል ነበረ። እሱም ደግሞ ያን አላመጣም ነበር። ግን አሁን ነገሩ ከበረደ በኋላ የፍቺ ወረቀት ከየት መጣ ነው የሚባለው። ከየትስ መጣ? ግን ያው የፍቺ ወረቀት ትክክለኛ የፍቺ ወረቀት ተሆነ ደግሞ አብርሽ እንደማትፈልጋትም እሷም እንደማትፈልግ ተነጋግራችሁ ቋጭታችሁታል ነገሩን። እና እዚህ ጋር እንግዲህ አልፈርምም ያልክበት ምክንያት አልገባንም። ወይስ የሰው ህይወት እያበላሸህ ነው ያለው? ምክንያቱም እንግዲህ ሩታን ከያዝክ መያዝን ከለቀቅ መልቀቅ ነው። ምክንያቱም እሷ እንግዲህ ለፍቅራችሁ ብዙ መስዋዕት ከፍላለች፣ ከአሁን በፊትም እስካሁንም ድረስ ማለት ነው። አንተ ብዙ ሴቶች ጋር ብትሄድ ያው ከጽጌ ጋር ከሩት ማነው ከፍቅር ጋም ከሌላ ልጅ ጋር ብትልም ያው ለቪዲዮ ለእይታ ሌለ ብዙ ሰው እንዲያይህና ብዙ ሰው እንዲከታተሉ ራስን ፌመስ ለማድረግ እየጣርክ እንደነበረ ሁላችንም ተረድተንሃል። ግን ያ ፍምስናው ሲበቃ ያው ወደ ሚስትህ ለመመለስ ፈልገህ መሰለኝ ይሄን ሁሉ እርምጃ የምትራምደው። ምክንያቱም አሁን ሩታ ባለችበት ሁኔታ ላይ ከማንም ሰው ጋር አልተነካካችም። ዳኒ ጋር ብትሄድም እንግዲህ ያው አንድ ነው፣ እንዳንተ ሶስት አራት ሰው አላፈራረቀችም። ግን ሩታ ደግሞ የራሷን ውሳኔ ወስና ወንድ ሆና ራሷን ጀግና አድርጋ በመጣች ሰዓት አንተ መቀበል አለብህ ግዴታ ማለት ነው። ምክንያቱም ይህን ነገር አልቀበልም ማለት ያለብህ ያንን ሁሉ ከማሳለፍህ በፊት ነበረ፣ ወይንም ያንን ሁሉ ጊዜ ከሴቶች ጋር ባልተላላጥህ ነበር ማለት ነው። የእሷን ትዳር ከእሷ ጋር የመኖር ፍላጎት ቢኖሩህ ኖሮ ያንን ህይወት አታሳልፈውም ነበር። ግን አሁን ላይ እሷ እንደማታለቅስ እንደማታዝን በቃ ሌል በውሳኔዎቿ የምትጸና ሴት ስትሆን ጊዜ ተመለስክ ፊርማ አልፈርም። ይሄ ጥሩ አይደለም። ከዚህ መያዝ ነው፣ ከለቀቅ መልቀቅ ነው። ምክንያቱም የሰው ህይወት መበጥበጥ ጥሩ አይደለም። ሰው ሁለት ሴት ህይወት ውስጥ መቀመጥ ጥሩ አይደለም። ደግሞ እዚህ ጋር የእሷን ፊርማ ታልቀደድ ከፍቅር ጋር አብረህ መሆን አትችልም። ግዴታ ወይ መፈረም አለብህ ማለት ነው። ያንን ወረቀት መቅደድም ሆነ መፈረም አለብህ ግዴታ እስከሆነ ድረስ። አንድ ሰው ሁለት ህይወት ሊኖረው አይገባም። ምክንያቱም እንግዲህ ፍቅር ከእሷ ጋር ያለህ ኖርማል ጓደኝነት ሊሆን ይችላል። ግን ሩታ ደግሞ ከእሷ ህይወት ውስጥ እንድትወጣላት እስከፈለገ ድረስ አንተ ምንም የሚያስቀምጥ ምክንያት የለም። ምክንያቱም ፍቅር ማለት በመዋደድ በመፋቀር እንጂ አንድ ሰው እየጠላ የአንተ እሷ ስለጠላችህ አንተ ወድጃታለሁ ብለው ወረቀት መያዝ የለብህም። የእሷን መብት ማገድ የለብህም። የእሷን ውሳኔ መከልከል የለብህም። በመሃላችሁ ፍቅር ሊኖር ይገባል። አንተ ጋር ፍቅር ስላለ ብቻ ሩታ ጋር በግድ ይኖራል ማለት ተገቢ ነው ብዬ አላስብም። እና ሩታ ደግሞ የራሷን ውሳኔ ወስና እንግዲህ ያው ወደ ውጭ ሀገር ለመሄድ እንደወሰነች ነች፣ እንደቆረጠች ነች። ያው ከአንድ ሳምንት 2 ሳምንት 3 ሳምንት እያለ እስካሁን 3 ሳምንት ሆኗታል። እስካሁን ድረስ አልሄደችም። ግን መሄጃ እየተቃረበ ስለሆነ ፊርማ አስቀምጬ መሄድ አልችልም ነው ያለችው። ይሄ እውነት ነው። ምክንያቱም ህይወት አራባና ቆቦ ሆኖ አይቀጥልም። አብርሽ ደግሞ እንግዲህ እስከዛሬ የምታደርጉት ነገር ፕራንክም ሆነ እውነታም ሆነ ወይም ከብዙ ሴቶች ጋር የምታሳልፈው ህይወት እሷን ለማስቀናት ወይንም ራስህን ታዋቂ ለማድረግ ተሆነ የምታደርገው አንድነቱን እቅጩ መናገር ትችላለህ። ወይንም ደግሞ ከሩታ ህይወት ሞጥጥ ብለህ መውጣት አለብህ ብዬ ነው የማስበው።
ከፍቅር ጋር ያለህን ህይወት ደግሞ ብታጣጥም። ምክንያቱም እንግዲህ ከሁለት አንደኛችን መወሰን ካቃትህ እኮ እንትን ማለት ትችላለህ፣ እጣ መጣል ትችላለህ። ሁለቱንም በጣም የምትወዳቸው ከሆነ እጣ ጥለህ ከፍቅር ወይ ከሩታ አንደኛቸውን ጥለህ ትልቁ አንዱን ውሳኔ መወሰን አለብህ። የሰውን ህይወት አትበጥብጥ። እውነት የራሴን አስተያየት ነው የምሰጠው እና አንድ ሰው ሁለት ልብ ሊኖረው አይገባም። ማለት እዚህ ጋር ፍቅርም የራሷ ህይወት አላት፣ እንትናም የራሷ ህይወት አለ። ግን እሱ መሃል ላይ ሆኖ እየወላወለ የሁሉንም ህይወት ማበላሸት አለበት ብዬ አላስብም። ተመልካች እንግዲህ ሁሉም ሰው እዛም ትክክል እዚህም ትክክል እያልን ያለ ነው ማለት ነው። ሁላችንም ይሄ ነገር ድራማ ነው፣ እንዲህ ነው እንዲህ ነው እያልን ግን በእነሱ መሃል ያለው ነገር እየከረረ ነው ያለው። እየከረረ ግን ቢሆንም ቤተሰብ በመሃል ማስገባት ነበረባቸው። ቤተሰብ መሃል ለማስገባት ከፈለጋቸው በህግ መጨረስ ትችላለች። እዚህ ጋር ወንድማማቾችን ማጣላትም የለባትም። ማለት እኔ አሁን ከፍቅረኛዬ ጋር ብጣላ በመሃላችን ወይ እህቴን ወይ ወንድሜን ማስገባት የለብኝም። ምክንያቱም ማለት ወይ ለሱ ይራዳል ወይ ለኔ ይራዳሉ ብዬ ስለማስብ በመሃል ብዙ መቀያየም ሊኖር ይችላል። አንቺና አብርሽ ብትታረቁ እንኳን በኋላ ላይ ወንድምየው ተገንጣይ ነው። አንተ እኮ እኔ እንድፋታ ተጎንህ ሆነህ ስታጨበጭብ ነበረ ብሎ ይጣለዋል። ስለዚህ በመሃላችሁ ወይ ባዳ ማስገባት ወይንም ደግሞ በህግ ሄደሽ ችግራችሁን መፍታት አለብሽ ብዬ ነው የማስበው። ሩታ ያደረግሽው ነገር ትክክል ቢሆንም ግን ወንድማማቾችን በአንድ ውሳኔ ውስጥ ማስገባት የለብሽም ብዬ ነው የማስበው። ለማንኛውም ውድ ተመልካቾቼ እንግዲህ ያው የነ ሩታ ህይወት እንግዲህ ከሀ እስከ ፐ አብሮን ነበረ። አሁንም ደግሞ ወደፊትም አብሮ እንደሚቀጥል ተስፋ እናደርጋለን። አሁንም እንግዲህ ግጭ ግጭ ያለው ነገር ያው አመረሩ። እንግዲህ ያው እኛ ቀልድ ነው ፕራንክ ነው ድራማ ነው ስንል እስካሁን ድረስ እንዳመረሩት ነው። ትክክለኛ ውሳኔያቸውን ተናግረው ጨርሰዋል ስንል ደግሞ አዲስ ምዕራፍ ከፍተው መጥተውልናል ማለት ነው። እና ያው እነሱ በሰው በተመልካች ላይ ነው ጨዋታ የያዙት እንጂ ትክክለኛ ህይወት ቢሆን ኖሮ ይሄንን ሁሉ ጉዳቸውን ወይንም ይሄን ሁሉ እንትናቸውን ማለት የጓዳ ወሬያቸውን ሚዲያ ላይ ወጥተው አያወሩም ነበረ። እዛው ጣጣቸውን ጨርሰው ሁለቱም የራሳቸውን ህይወት ይኖሩ ነበር። ልክ እንደ ማርክና እንደ ሄለን ማለት ነው። አሁን ላይ ማርክና ሄለን የተጣሉበትን ምክንያት እንኳን አልተናገሩም። በቃ መለየት አለብን አሉ፣ ተለያዩ፣ አለቀ ቀረ። እዚህ ጋር ገደ እንትን አለ ከሌ ጋ ሄደ ከሌ ጋ ሄደች ምናምን ብሎ ምንም አይነት የተምታታ ወሬ ሳይመጣ ነው እንግዲህ ሁለቱም የራሳቸውን ህይወት እየኖሩ ደስ የሚሉ ጥንዶች። ማርክም የራሱን ህይወት ይዟል፣ እንትናም ሄሉም የራሷን ህይወት ኖራለች። እና አብርሽና ሩታም ይሄንን ቢያደርጉ መልካም ነው፣ ተገቢ ነው ብዬ ነው የማስበው። ደግሞ እሱ በሰው የማይመከር እሷን የማይሰማት ሆነ ወደ ህግ ትሄድ፣ አለቀ። ቀላል ዘዴ እኮ ነው። እና ተመልካቾች እንግዲህ ይህንን ካልኩ ይበቃል። ካጠፋሁኝ ይቅርታ። ሰላማችሁ ዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ያው ሰብስክራይብ እያደረጋችሁ ቆዩኝ። ባይ ባይ። ሀገራችን ኢትዮጵያን ሰላም ያደርግልን።